ሙስጠፋ ነው ይላል። ዋኛ ጥያቄ በጣም የሚገራርሙ ሰዎች ናቸው። አውዙ ቢላህ። አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ሙስጠፋ ነው ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ ይቅርታ ጥያቄ ነበረኝ። አንድ የረበሸኝ ነገር ነበረ። እሱም ሚስቴን እወዳታለሁ። 3 ልጆች አሉ እና ትልቁ ልጄ 13 ዓመቱ ነው። እኔ ሚስቴ በጣም ቆንጆ ናት፣ ታምራለች፣ ጀልባብም ለብሳለች፣ ትሰግዳለች። ግን ጓደኞቼ እሁድ ሚስቶቻችንን ይዘን አብረን ወደ ባህር ዳርቻ እንሄዳለን። ሴቶቹም ወንዶቹም እንቀላቀል ስለነበረ በጣም ይቀርቧታል። እኔም በሌለሁበት አትግቡ ለማለት ዛሬ ምን ተገኝቶ ነው እንዳይሉኝ ፈራሁ። ይደውላሉ። በተለይ አንድኛውን በጣም ተጠራጠርኩት። ልጄ ብልህ ቢጤ ነው። ስልኳንም ለመጥለፍ ሞከርኩ። ምንም ላገኝ አልቻልኩም። ግን እንቅልፍ አጣሁ። በተለይ ቆጣ ብዬ ከተናገርኳት ታኮርፈኛለች። ሰውየው ሲደውል እየሳቀች ታወራዋለች። ሱቅ ሄጄ መዋል አልቻልኩም። ለዚህም ብዬ እንደ ልጅ ዝቅ ብዬ ለልጄ ምስጢር አወራሁት። እናትህን ይሄ እከሌ የሚባለው ሰውዬ አስገድዶ ደፍሮ HIV እንዳያስይዛት ሲገባ ጠብቀህ ንገረኝ አልኩት። ልጁ ከትምህርት ሲመለስ ሳሎን በምሳ ሰዓት ምሳ ሲበላ እናቴ ወጥ ስትጨምርለት አየኋት አለና ነገረኝ። ምን ላድርግ? ለአላህ ብለህ እንደው አንዳንድ ነገር በለኝ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። አስገራሚ ነው። አንዳንድ ነገር ከችግሩ እንነሳ እስኪ። ችግሩ ለዚህ ሁሉ ምክንያት የሆነው እክትላጥ ነው፣ መቀላቀሉ። ለዚህ ሁሉ ምክንያት የሆነው ጓደኞቹ ጋር ሚስቱን አብሮ አንድ ላይ ባህር ዳርቻ እስከ መሄድ ማለት ነው። የዛን ጊዜ ቆንጆ ናት አለ። ቆንጆ ናት። ዋና አብረው ከሄዱ፣ ባህር ዳርቻ አብረው ከሄዱ፣ ዘመናዊ ልብስ ከለበሰች እግዝህ ቁመናዋን ምኗን ሁሉ ነገሯን አይተዋል፣ አጥንተዋል። እንደው ወንድማችን እኔ የምልህ ለገበያ አቅርባሃታል። መጀመሪያ አንደኛ አላህ ይጠብቅልህ፣ አላህ ይጠብቅልህ። አላህ ሱብሓነሁ ወተዓላ ከዚህ ጉዳይ አላህ ያውጣ ኢንሻአላህ። አላህ ጭንቀትን ይገላግልህ። ግን ለገበያ ማቅረብ ነው የምለው እንደው በደፋሩ ቋንቋ ማለት ነው። የሆነ ነገር አድርጋለች አይደለም፣ እኔ አላቅም፣ አይታወቅም። አላሁ አዕለሙ ቢሃዛ። ይሄ ገይብ ነው፣ ገይብ ነው። ለአንተም ለእኔም ገይብ ነው። አንጠራጠራትም ታደርገዋለች ብዬ። ነገር ግን እንደ ሁኔታ ሴቶችን እንደዚህ ማድረግ ማለት መቀላቀል፣ ባህር ዳርቻ መውሰድ ማለት ከባድ ነው። ስለዚህ አብራችሁ ነበሩ ሴቱም ወንዱ። አሁን እኔ የማዝህ እኔ የምነግርህ እኔ እንደ ወንድምነቴ የምመክርህ ሚስትህን ኒቃብ አልብሳት፣ ኒቃብ ልበሽ በል አልብስ። ምንም አማራጭ የለህም። ምንም አልኩ። አንድ ያዝልኝ እቺ መፍትሄ ትሆናለች ብዬ ነው የማስበው ኢንሻአላህ። በቃ ኒቃብ አልብሳት። አንድ ሁለተኛ አንተ ለለህበት እንዳይገቡ ንገራቸው። ንገር። ላ ተኻፍ ላ ተእኹዝከ ለውመቱ ላኢም ለአሐድ። ምክንያቱም ክልከላ ነው። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢአነሁም لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون. بنو إسرائيل بداود بعيسى بن مريم عندبت ترقوا لمن وسن بما لفاتشونا بما مسعاتشو. وكذلك من بمهناتشو كانوا لا يتناهون عن منكر فعلوا በሚሰሩት አስጸያፊ ነገር አንዱ ሌላውን አይከለክልም ነበር። አንተ ደግሞ ሚስትህ እኮ ናት። ጎረቤት ሲያጠፋ ዝም ብትል እኮ አደጋ እኮ ነው። ሚስትህ
مستهل كلكل تاو نبي عليه الصلاة والسلام اندي بلو الرسول عليه الصلاة والسلام من حديث عبد الله بن عمر رضي الله تعالى فيما رواه الإمام البخاري كلكم راع ومسؤول عن رعيته فالإمام راع ሁላችሁም እረኞች ናችሁ ስለ ተሰጣችሁት አደራና ስለምትጠብቁት ጥበቃ ተጠያቂዎች ናቸው الإمام راع ومسؤول عن رعيته ኢማም እረኛ ነው በማስተዳደር ላይ ይጠየቃል ስለ ህዝቡ والرجل في أهله راع وهو مسؤول عن رعيته ባል በሚስቱ ለሚስቱ እረኛ ነው ጠባቂ ነው አንከባካቢ ነው ይጠየቃል አይቀርለትም ይሄ ስለዚህ እረኛ ነህ የሚስት እረኛ ነህ ጠብቅ አሳመረ ታይበል ምከር አስረዳ አስተምር ለተከላከልላት ይህን ማድረግ እኮ ይጠበቅብሃል የግድ ነው ራዒና አንተ እረኛ ነህ ሚስት ላይ መቅናትህ ደስ ይላል በጣም መቅናትህ ጥሩ ነው ቅና በደንብ መቅናትህ ጥሩ ነው ቅናትህ ግን ልክ ሲያጣ መስመር ሲጥስ ከዲግሪው ሲያልፍ ወደ ነቀርሳነት ህይወትህን ወደ ማፍረስ ያደርሳል ተመልከታው ልጅህን እኮ ትልቅ ሞሳድ አድርገህ ፈጥረዋል ደህንነት ማለት ነው ልጅህም በእናቱ ላይ ግን አንድ ጥሩ እንዳይደፍራት ብለህ መናገር ነው እንደዚህ ታጠፋለች ምናምን ሳትል እንዳይደፍራት እንዳያስገድድ እንደው ማለትህን እንያዘውና ነጥብ ውስጥ እናስገባውና ማለት ነው ተመልከት እዚህ ያደረሰ ይሄ ነው ስለዚህ ወንድምዬ እኔ የምመክርህ እኔ የምልህ ምንድነው ሚስትህን ኒቃብ አልብስ ሰዎችን ንገራቸው አትግቡ በል ወይ እሷ ትናገር ባል የሌለበት አትምጡ ንገራት አስረዳት ዳዕዋ አሰማ ይኸው ዳዕዋ የሰለፊዮችን ዳዕዋ አሰማ አጅነብይ ጋር አትቀመጭ ብለዋል ባል ፈቀደበት ማንም እንዳይገባ እንኳን ጓደኛ አይደለም ያጎትህ ልጅ ቢገባ ራሱ አይፈቀድም ትልቅ ወንድምህ ታናሽ ወንድምህ ቢገባ ራሱ ለአቅመ አዳም የደረሰ እንዲገባ አይፈቀድም ወንድምህ እኮ ነው ማለት ወንድምህ የእናትም ያባትም ልምጣ እንደ ቢላት ራሱ ቆይ አሁን የለም ቤት እንድትል ንገራት እሺ ይሄ